በተለይ ደግሞ በስደት አረብ ሀገር ላይ ሊሆን ይችላል ሌሎች ዓለማችን ክፍሎች ላይ የሚኖሩ ወንድሞች እህቶች ችግራቸውን ነው የሚያካፍሉን። ያ ችግር ለሌሎች መማሪያ ይሆናል። ለካ እንደዚህም አለ የሚል መማሪያም ሊሆን ይችላል። ሌላው ደግሞ ለነዚህ እህቶች ከአንዲት እህት ከአንድ ወንድም የሚወጣ የመፍትሄ ሐሳብ ይኖራል። ይሄንን ሲቀርብ ኦኬ ለካ በዚህ መንገድ ማሰብ ይቻላል ብለው እንዲያስቡ ያደርጋል ማለት ነው። እንዴት እንደፈቱት ይሄንን ነገር ማሰብ ይቻላልና ለዛ ነው ዛሬ ባለ ታሪካችን እህት ፋጡማ ትሰኛለች ከዱባይ ነው የላከችልን። ታሪኳን እንደሚከተለው እናቀርበውና እናንተ ደግሞ ሐሳብ ትሰጡበታላችሁ ማለት ነው ኢንሻአላህ። السلام عليكم ورحمة الله وبركاته. ود የአሊፍ ቤተሰቦች ورحمة الله وبركاته. ود የአሊፍ ቤተሰቦች እንዴት ናችሁ? እኔ የዘወትር የአሊፍ ራዲዮ አድማጭና ተከታታይ ነኝ። ነገር ግን ሁሌም የምከታተለው በዩቲዩብ ስለነበር አድራሻችሁን ማግኘት ባለመቻሌ አስተያየቴን ማድረስ አልቻልኩም ነበር። በተለይ የመንታ መንገድ ፕሮግራማችሁን በጉጉት ነው የምጠብቀው። አሁን ግን በአላህ ፈቃድ ቁጥራችሁን አግኝቼ ይህን መንታ መንገድ ላይ ቆምኩበትን ጉዳይ ላደርሳችሁ ወሰንኩ። ምናልባት ታሪኬ ከኔ አልፎ ሌሎችንም ማስተማሪያ ይሆናል ብዬ ስላሰብኩ ላካፍላችሁ ፈለግኩ። ይህ ታሪክ ሁሌም ውስጤን ሲበላኝ የኖረ ነውና ሐሳባችሁን ታካፍሉኝ ዘንድ በአክብሮት እጠይቃለሁ። እኔ ትዳር የመሰረትኩት በ13 ዓመቴ ነበር። የአላህ ነገር ሆኖ በ14 ዓመቴ ወንድ ልጅን ወለድኩ። አልሐምዱሊላህ ብዬ በትዳሬም ቆየው። በዚህም ተጨማሪ ልጆችን መውለድ ቻልኩ። ጊዜ ያለፈ ሲመጣ ግን ኑሮ ስለከበደን ወደ ስደት ለመውጣት ተገደድኩኝ። በዚህም ከባለቤቴ ጋር ተመካክረን በፍቅር ተሰነባብተን ወደ ሳውዲ አረቢያ ሄድኩኝ። በዚያም ለ3 ዓመት ከቆየው በኋላ በቆየሁባቸው ጊዜያት ሁሉ ከባለቤቴ ጋር ዘወትር እንደዋወላለን። እኔም ሁሌ ስለ ልጆች አጥብቄ ጠይቀዋለሁ። እሱም አይዞሽ ልጆቹን ተንከባክቤ ይዣቸዋለሁ ይለኛል። እንደዛ ከሆነ መልካም እያልኩ እኔም ተረጋግቼ ስራዬን መስራት ጀመርኩ። 3 ዓመቴን ጨርሼ ወደ ሀገር ስገባ ግን ይሆናል ብዬ ያልጠበቅኩት ነገር ገጠመኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ባለቤቴ ከምገምተው በላይ ወንጀል ውስጥ ተዘፍቆ ጠበቀኝ። ከትዳር ውጪ ሲወሰለትም እንደነበረ ሁሉንም ነገር አወቅኩኝ። አላህ ወንጀሉን ይቅር ይበለው። በሰዓቱ በጣም ተሰማኝ። የማደርገውን አጣሁ። ሳምነው ከዳኝ። በቃ በነጋ በጠባ ህይወታችን ጭቅጭቅና ንትርክ ብቻ ሆነ። ከዚህ በኋላ እንዴት አድርጌ ላምነው እንደምችል ማወቅ ተሳነኝ። በዚህ መሃል ኒካሄን እንዲያወርድልኝና ልጆቼን እንዳሳድግ ጠየቅኩት፣ አስጠየቅኩትም። እሱ ግን አሻፈረኝ አለ። እኔም አይኔ እያየ በትዳሬ እንዲህ ከምቃጠል በስደት ተመልሼ ሄጄ ብቃጠል ይሻላል ብዬ ተነሳሁ። በዚህ መሃል ግን አንድ ነገር ለመንኩት። እንግዲህ አላህንም የሚያስቆጣ ነገር ከሚያደርግ ሁለተኛ እንዲያገባና በሐላል እንዲብቃቃ ጠየቅኩት። በሰዓቱ ፈቃደኛ ባይሆንም እኔ ወደ ዱባይ ከመጣሁ በ2 ወሩ ማግባቱን ነገረኝ። በጣም ተደሰትኩ። ምክንያቱም የልጆቼ አባት ከዚህ በኋላ ሐራም ላይ አይወድቅም ብዬ አሰብኩ። መቼም የምትወደውን ባሏ አሳልፋ መስጠቷ የሚያስደስታት ሴት አለች ብዬ ባልገምትም እኔ ግን እሱ በአላህ ቁጣ አንዳች ነገር እንዳይሆንብኝ ስል እሺ አልኩኝ። እንደውም ለአዲሱ ቤቱ ልብሶችና አንዳንድ ቁሳቁሶችን ገዝቼ ላኩለት። ነገር ግን ዓመት ባልሞላ ጊዜ ከዚህችኛው ሚስቱ ጋር እንዳልተስማማና እንደተለያየ ነገረኝ። ሁኔታው ምንም ሊገባኝ አልቻለም። እሺ ምን ለማድረግ አስበሃል ስለው ሌላ ገባለሁ አለኝ። የሚገርመው ግን የዚህችኛውንም ኒካህ ለማውረድ ፈቃደኛ አልሆነም። በዚህ ሁኔታ ሶስተኛ ለማግባት መንገድ ጀመረ። እኔም ምንም ማድረግ አልችልም ነበርና በቃ ብቻ ለኔም እህት ለልጆችም ምትክ እናት የምትሆን አምጣ አልኩት። ግን አልሆነለትም። ከሶስተኛውም ጋር አብሮ መዝለቅ አልቻለም። እኔ በዚህ መሃል ልጆቼ በጣም አሳዘኑኝ። በደወልኩለት ሰዓት ሁሉ ስለ ልጆቼ ስጠይቀው ደህና ናቸው፣ በመልካም ሁኔታ ላይ ይገኛሉ ይለኛል። አገናኘኝ ስለው ግን ፈቃደኛ አይሆንም። ቀን ከደወልኩለት ወይ ትምህርት ናቸው አሊያም ስራ ቦታ ነኝ ይለኛል። ማታ ስደውልለትም ተኝተዋል ወይም ደግሞ ገና ቤት አልገባሁም ይለኛል። በዚህ መሃል የኔ ቤተሰቦች ጋር ደውዬ ስለ ሁኔታው እንዲያጣሩልኝ ስጠይቅ ሌላ ልብ የሚያደማ ነገር ሰማሁ። ልጆቹ አሁን እሱ ዘንድ እንደማይኖሩና የተለያየ ሰው ቤት በታትነው እንደሚያኖራቸው ሰማሁ። በጣም አዘንኩ፣ አለቀስኩ። በቃ ለልጆቼ መሆን ካልቻልኩ የኔ ህይወት ምን ዋጋ አላት አልኩኝ። ውስጤ አሁንም እየተቃጠለ ይገኛል። ይህን ያህል ዘመን ከሱ ጋር ስኖር የሚለኝን ነገር ሁሉ አምኜ እቀበለው ነበር። ከዚህ በኋላ ማንን እስላም እችላለሁ? ውድ የአሊፍ ቤተሰቦች ይህ ታሪክ ብዙዎቻችሁን ያስተምራል ብዬ አስባለሁ። እስኪ አሁን ምን ማድረግ አለብኝ? እሱ እንደሆነ ኒካሁንም አላወርድም ብሎ እያንገላታኝ ይገኛል። ከኔ አልፎ ልጆቼን እያሰቃየብኝም ጭምር ነው። እኔ ደግሞ በሰው ሀገር እየተንከራተትኩ ነው። ውስጤ ጭንቅ ብሎታል። ማንን ማመን ማንንስ መጠርጠር እንዳለብኝ ተምታቶብኛል። እስኪ መላ ሊሆን የሚችል ሐሳብ ካላችሁ አካፍሉኝ። ምክራችሁን ለመስማት ዝግጁ ነኝ። እህታችሁ ፋጡማ ነኝ ከዱባይ። የተወደዳችሁ አድማጮቻችን እየተከታተላችሁ ያላችሁት አሊፍ ራዲዮ ለተቀዳሚ መረጃና መዝናኛ ፕሮግራማችንን ነው። እንግዲህ አሊፍ ራዲዮ የእውቀት መድረክ እንደመሆኑ መጠን ለአድማጮቿ በእውቀታቸው ከፍ እንዲሉ እንደዚሁም ስሜታቸው የተነቃቃና ነገን በተስፋ የሚጠብቅ ምርጥ ትውልድ እንዲፈጠር ለማድረግ እንደዚሁም ደግሞ ዓለማችን ላይ ያለውን ተጨባጭ በማየት ለለውጥ የሚነሳ ማህበረሰብ መፍጠር ዋነኛ ግብ አድርጋ ትንቀሳቀሳለች። አድማጮች ከአሊፍ ራዲዮ ጎን በመሆን በማድመጥም በማገዝም በዱዓም ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። እኛም ደግሞ ለእናንተ የሚመጥኑ የሚሆኑ ፕሮግራሞችን እያሰናዳን ማድረሳችንን እንቀጥላለን ማለት ነው። የዛሬ ፕሮግራማችን ሊጠናቀቅ የቀረው ስንበት ብቻ ነው። እዚህ ስቱዲዮ አዩባንና መሐመድ ሰይድ አቡ ሐኒፋ ፕሮግራም እየመራን ኢድሪስ አብዱል ጀባር ደግሞ በቴክኒኩ በኩል አብሮን ነበር። እናንተ በማድመጥ ከኛ ጋር ስለነበራችሁ እናመሰግናለን።